ሰላም ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለ እግዚአብሔር ይመስገን። ለዩቱብ አዲስ የሆናችሁ እንኳን ወደ ብርቱካን ዩቱብ በሰላም መጣችሁ። ይሄ ቪዲዮ ሲጀምሩ በላይክ እና በሰብስክራይብ ጀምሩ እላችኋለሁ። ዛሬ የምነግራችሁ ገጠመኝ ነው። ማንኛችንም ወደ ስግደት ስንመጣ የሆነች የተፈተንበት ወይንም በቃ መከራ ያየንበት አይጠፋምና እኔ ከእንደዛ አይነቶች ደግሞ ምን ገጠመኝ መሰላችሁ? እንደ ማንኛውም ሰው ወደዚህ ስግደት ስመጣ ያው እዛ ሜዲካል ጨርሰን ምናምን አይደለም እንመጣ። እዚህ ስመጣ ግን ሜዲካል አላለብሽም ነው የተባልኩት። ችግርሽ የልብ ኬዝ ነው ያለብሽ፣ ልብሽ ላይ የሆነ ነገር ታይቷል እና ማለፍ አትችይም ነው የተባልኩት። በተለይ አዲስ ስትሆኑ በጣም ከባድ ነው፣ ይፈራሉ። የሆነ በቃ ዘሎ እነሱ ላይ የሚወጣ ነው የሚመስላችሁ ህመሙ ማለት ነው። እና መጥቼ ከፊሌ ወስዶኝ ማለት ነው ከኢትዮጵያ ያመጡኝ ሰዎች ወስዶኝ በአምስተኛ ቀን ነው ምናምን ሄድኩት ሜዲካል ማለት ነው። ሜዲካል ሲሄድ ተነሳው በሁለተኛ ቀን መሰለኝ ውጤቱ ሲመጣላችሁ አንጠልጥሎኝ ማለት ይቻላል ወደ ቢሮ ትመለሻለሽ አላለፍሽም ሜዲካል አለችኝ ሴትዮ ማለት ነው። ሴትዮ ናት የወሰደችኝ። እንዴ እኔ ጥያቄ ሆነብኝ ደግሞ ምንድነው ችግሩ ስላት የልብ ኬዝ ነው ያለብሽ፣ ስለዚህ ሜዲካል ስላላለፍሽ ወደ ቢሮ ትሄጃለሽ፣ የቢሮ ሰዎች እነሱ ያሳፍሩሻል አለች። ወደ ቢሮ ተመለስኩ። የቢሮ ሴትዮ ደግሞ ሴት ናት። ያው አስተርጓሚ አለ አይደለ የኛ አበሻዎች። ከዛን እኔ የኛን አበሻን አወራኋት። በእርግጥ አረብኛ አውቃለሁ። ለምን ችግሩ ምንድነው? እኔ ስመጣ ከሀገሬ ምንም ችግር የለብኝ፣ ሜዲካሌ ንጹህ ነው ተብዬ ነው የመጣሁትና አሁን የገጠመ ነገር ምንድነው ስላት እሷ ከሴትዮ ጋር አውርታ ድጋሜ ሜዲካል እናስወስድሻለን ብላኝ መልካም ነበረች በወቅቱ እቺ የቢሮ ሴትዮ ማለት ነው። ወሰደችኝ። ድጋሜ ተመርምሬ ያው ያ ሜዲካል ደግሞ ውጤቱ እስከሚመጣ 45 ቀን ይፈጃል አሉ። ምክንያቱም እዚህ ሳይሆን ወደ ሌላ ቦታ ሄዶ ነው ይሄ ውጤት ተመርምሮ የሚመጣ። ምክንያቱም አክታ ነው የሰጠሁት፣ አክታ ስጪ ተብዬ ማለት ነው። ከዛ የ45 ቀን እንግዲህ ቢሮ ውስጥ መቀመጥ ነበረብኝ፣ ግን ቢሮ ውስጥ አልተቀመጥኩም። ሴትዮ ሜዲካል ካላለፍሽም ወደ ኢትዮጵያ እንድትገቢ የትኬት መቁረጫ ይሆንሻልና ለአንድ ወር ሂጂና ስሪ ያለችኝ። አሁን ያለውበት ቤት ማለት ነው። አሁን ያለውበት ቤት ወሰዱኝ። ለአንድ ወር ነበረ፣ ለአንድ ወር ወሰዱኝ። ከዛም 45 ቀን ሞልቶ እዚህ ቤት አንድ ወር ምናምን ተቀምጬ ወደ ቢሮ ተመለስኩ። ያው ውጤት ሲመጣ ማለት ነው። እዚህ ቤት የመጣሁበት የኔ ሰዎች ከአዲስ ከኢትዮጵያ እንደመጣሁ ያውቃሉ። ግን እንዴት ነው የቢሮ ሴትዮ ያለቻችሁ የእሷ ሰዎች ስለተሳፈሩ ነው፣ ለጊዜ ነው እዚህ የምትሰራ ነው ያለችው። እንደዚህ ነው ችግሩ ብላ አልተናገረችም ማለት ነው። ከዛን ጊዜው ደርሶ ውጤቱ መጣ ሲባል ወደ ቢሮ ተመለስኩት። ሰዎች አትይም እያሉኝ ማለት ነው እዚህ የሰራሁባቸው። ቀኑ ሲደርስ ወደ ቢሮ ሄድኩ። ከዛ ሰውዬና ሴትዮ ማለት ነው እየሮጡ መጡ ሊወስዱ። እኔ መጀመሪያ ታማሚ ናት ሲባል በደቂቃ ወደ ቢሮ የመለሱኝ። ንጹህ ናት ምንም የለባትም ሲባል ማለት ሜሴጅ ይደርሳቸው የለም በእነሱ ስም ስለመጣ በስልካቸው ሜሴጅ ይደርሳል። ከዛን እንወስድሻለን። ወዴት አልኳቸው። እኔ ደግሞ ማለት በእርግጥ ይሄ ምክር ሴትዮ ናት የሰጠችኝ። እኔ ያው ለአገሪቱ አዲስ ነው ምንም አላውቅም። እሷ እንደዚህ አለችኝ። ከዚህ በፊት 45 ቀኑን የተቀመጥሽበት እንደተቀመጥኩ ነው የሚያውቁት። እንግዲህ እነሱ ሌላ ቦታ እንደሰራው አያውቁትም። እና 45 ቀን የተቀመጥሽውን ክፈሉኝ በያቸው እና ደግሞ ደሞዝም ትጨምሩልኛላችሁ እንጂ እኔ ከእናንተ ጋር አልሄድም፣ እዛ ቤት አልመለስም። ከዚህ በፊት ታማሚ ነሽ ብላችሁ ስላወጣችሁኝ አሁን ለምን እኔን ፈለጋ መጣችሁ ብለሽ እንደዚህ ተናገሪ ነው ያለች የኛ አበሻም ማለት ነው። ከዛን እንዲህ ነው ስላት፣ እንዴ ያልሰራሽበትን እንዴት ተከፍልሻለሁ እኔ የ45 ቀን ግን ደሞዝ ልጨምርልሽ እችላለሁ አሉኝ። ያው በ1000 ነው ያኔ የዛሬ ስንት ዓመት።
ከዛን እኔ ደግሞ በምንም ታምር እኔ ቁጭ ያልኩበትን ለስራ ነበር የመጣሁት። እናንተ ናችሁ በሽታ አለብሽ ተብዬ ወደ ቢሮ የተመለስኩትና ክፈሉ። ሰውዬ በምንም ታምር አለ። ሴትየው እንኳን ይከፈል ብላለች፣ ሚስቱ ማለት ነው። ሰውዬ ግን ለምን ያልሰራችበትን እንዴት እከፍላለሁ አለ። በዚህ በስንት መከራ ሄዱ ሳይወስዱኝ ማለት ነው። እኔም ደግሞ እዚህ ቤት ስለሚፈልጉኝ ተመልሼ ወደዚህ ቤት መጣው ማለት ነው። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር ለሁሉ ነገር መልስ አለ። እኛ እንቾክላለን። እኔ በወቅቱ ማለት ነው በጣም ነው ያማረርኩት። እንደዚህ ከሆነ ለምን ከሀገር ያወጣኸኝ? እንደዚህ የሚሰናከል እንደዚህ የምንከራተት ከሆነ ነው ያልኩት። ምንድነው ፈተና ነው ይሄ። ደህና ነኝ ብላችሁ መታችሁ እዚህ ደግሞ እንደዚህ ስትሆኑ ያጋጥማል። ግን ያው ብዙ ጊዜ የኛ የኢትዮጵያ ሜዲካል እና የዚህ ይለያያል ይባላል። ግን የልብ ኬዝ ስትባሉ ልብሽ ላይ የሆነ ጥቁር ነገር ታይቷል እና ሜዲካል ማለፍ አትችይም ስትባሉ ምን ይሰማችኋል? እንደ አንድ ስደተኞች ማለት ነው። ማለት ሁላችንም ከሀገር ስንወጣ ብዙ አላማ ብዙ ነገር አስበን ነው እና ምን ልላችሁ ፈልጌ ነው፣ ለነገር ሁሉ እግዚአብሔር መልስ አለ። እንኳንም እዛ ቤት አልሰራው ነው ያልኩት። ግን አምስት ቀን በቆየሁት ቀናቶች ማለት ነው ቤቱ ትልቅ ነው አይገልጽም። እዛ ቤት ውስጥ ለውስጥ ነው፣ ቤተሰብ አንድ ላይ ብዙ ነው እና አንድ ቦታ ነው የሚኖሩት። በስማ መጀመሪያም ፈርቼ ነበር። ስለዚህ እግዚአብሔርም ደግሞ ምክንያት ስላለ ከዛ ቤት አወጣኝ። አሁን እዚህ ቤት ለስንት ዓመት እኔ ያላመጡኝ ሰዎች ማለት ነው። አሁን እነሱ የሚያውቁት እዚህ ቤት የመጣሁት መጀመሪያ ከፊል ሆኖ ያመጡኝ ስለተሳፈሩ ነው ያልኩት። አዲስ ከኢትዮጵያ እንደመጣሁ ያውቃሉ፣ ግን ስለተሳፈሩ ነው። እነሱ ከተሳፈሩበት እስከሚመለሱ ነው እኔ እዚህ ቤት የቆየሁት በሚለው ነው የሚያውቁት። ከዛ እነሱ አይዲን አሰሩ። ምንም ሳይፈጠር እዚህ ቤት ቀጠልኩ። ለዛሬ በቃው ልላችሁ ፈልጌ ነው። ያኔ እነሱ ሜዲካል አላለፍሽም ብሎኝ ቀጥታ በዛም ሊያሳፍሩኝ ይችሉ ነበረ። ግን እኔ ወደ ቢሮ መመለስ እፈልጋለሁ። ልጅቷን ነው ያናገርኩት፣ የኛ ቢሮ የነበረችውን እንደዚህ እንደዚህ ነው ተብሏልና እሷን መለሰችኝ ቀጥታ። በእርግጥ ግን እኔ እሷን ነው ያወራሁት። ችግሩ ምን እንደሆነ ባላቅም እንደዚህ ያሉኝ ስሉ ወደ ቢሮ መጣው። ከዛም በኋላ ሜዲካል ወሰደችኝ። ሜዲካሉም ደግሞ በጥሩ ውጤት ተመልሶ መጣ። እኔም ስራዬን ቀጠልኩላችኋለሁ። እዚህም ሆኜ እዚህ ቤትም ከመጣው ግን ደግሞ በሰዎች ሳይሆን የወንድሙ ምስት በሷ ብዙ ነው የተፈተንኩት እና በቃ በስግደት ላይ ስትሆኑት ከዛ ስንመጣ ቀላል ነው። ግን እዚህ ራብ አለ፣ መጠማት አለ። ያልሆናችሁ ያላደረጋችሁትን ስም ይወጣላችኋል። በተለይ ቤት የሚቀመጡ መዳሞች ካሉ ስራ የሌላቸው ካሉ በስማ አሁን እቺ የልጁ ምስት ስራ የላትም። ያላደረግነው እኔ ብቻ አይደለሁም ነበሩ። አሁን ሁሉም በየቤቱ ወጥቶ ነው እንጂ ያላደረግነው ያልሰራ ነው። እኔ ኩሽና ከምሰራ አንፃር ማለት ነው፣ እኔ ኩሽና ነው የምሰራ። መታ ታተረማምስና ጥሩ ከሆነ እኔ ነኝ የሰራሁት ነው የምትለው፣ መጥፎ ከሆነ ደግሞ እሷ ናት የሰራችው ነው የምትለው። አሁን አይደለም መጀመሪያ ላይ ግን ከጊዜ በኋላ ከተዋወቅን በኋላ እጋፈጣታለሁ፣ ዝም አልልም። አንዳንዴም ዝም ማለት እንትን ያስብላል፣ ያስንቃል። የፈለጉትን ሲያረጉ ጥፋታችን ካልሆነ አይደለም ማለት አለብን። እነሱ አይሰሙም፣ ግን እርስ በራሳቸው ከተገጣጠሙ አፍላፍ ማንንም አይሰሙም። አንቺ ጥፋተኛ፣ እነሱ በቃ ምንም የሚያጠፉ ነው የሚያረጉትና ቤት ተቀምጦ የሚቆጣጠራችሁ ሰው በጣም ከባድ ነው። ያላረጋችሁት ነው አረጋችሁ የምትባሉና ለሁሉ ነገር እግዚአብሔር ምክንያት አለ። ለሚያረገው ነገሮች እኛ እንቾክላለን እንጂ የተሻለውን ነገር ለማምጣት ነው እሱ ከአንዱ እንትን የሚያደርገው ማለት ነው። ስለዚህ እግዚአብሔር መልካም ነው። እግዚአብሔር ያረጋል። እግዚአብሔር ይችላል። ሁሉ የሆነ በሱ መልካም ነው። ለኛ መጥፎ ይመስለናል እንጂ ለእግዚአብሔር ሁሉም መልካም ያልሆነ ስለሆነ ነው ያ ነገር ያሳለፈን እንጂ ለኛ የሚጠቅመው ቢሆን
አያሳልፍም ያደርግልናል።